ሰላም ጤና ይስጥልኝ እንዴናችሁ የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ሐሳብ ወደ እናንተ መጥቻለሁ። ይሄም ስለ ሆቴል ወይም ደግሞ በአጠቃላይ ሆስፒታሊቲ ሰርቪስ ላይ ቢሰጡ ሬስቶራንቶች ሊሆኑ ይችላሉ፣ ባሮች፣ ምግብ ቤቶች በምን አይነት ሁኔታ ጽዳታቸው መጠበቅ አለበት ወይ ደግሞ ጽዳታቸውን እንደጠበቁ በምን ማወቅ እንችላለን የሚለውን ሐሳብ እንግዲህ እንድታቆይም እንድትረዱ ይሄንን ቪዲዮ አዘጋጅቻለሁ ማለት ነው። እንግዲህ ሆቴል ሳኒቴሽን እንግዲህ ከሳኒቴሽን አንፃር ሆቴል ሳኒቴሽን ምንድነው የሚለውን ሐሳብ በመጀመሪያ እናይና በአጠቃላይ እንግዲህ ሆቴል ሳኒቴሽን የሚጠበቁባቸው መንገዶችን ዋና ዋና ነጥቦችን አጭር በሆነና እጅግ በጣም ፕሪሳይስ አሪፍ በሆነ መንገድ አስረዳችኋለሁ ማለት ነው። እንግዲህ የዚህ ቻናል ቤተሰቦች ቻናሌ አዲስ እንደመሆኑ መጠን እንግዲህ በዚህ ቻናል በሆቴልና ሆስፒታሊቲ ዘርፍ ላይ ኢንተረስትድ የሆናችሁና በዚህም ዘርፍ ላይ የምትገኙ ሰዎች ቻናሌን ፎሎ በማድረግ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ እንድታበረታቱ አዳዲስ ቪዲዮዎች ደግሞ ሲሰሩ ወይም ደግሞ ሲኖሩ ቀድሞ እንዲደርሳችሁ ሰብስክራይብ እንድታደርጉ አጋብዛችኋለሁ ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። እንግዲህ ሳኒቴሽን ሲባል ሆቴሉን ከጤና ጠንቅና ከአደጋ ነፃ ማድረግ ማለት ነው። ይህም ማለት አንድን ኪችን ሊሆን ይችላል ወይም ደግሞ አንድን ቦታ ንጽህና ስንጠብቅ ያንን ቦታ ንጽህናውን የምንጠብቅበት ራሱን የቻለ ፕሪንሲፕል ወይም ደግሞ ሩልስ አሉ። እነዚህን ሩልሶች በመጠቀም ንጽህናችንን ወይም ጽዳታችንን ስንጠብቅ ይሄ ሳኒቴሽን እንለዋለን ማለት ነው። ስለዚህ አንድ ሆቴል እንግዲህ ሳኒቴሽኑ ወይ ደግሞ ንጽህናው እንዴት ይጠበቅ ስንል የትኛውም ሬስቶራንት፣ ምግብ ቤት ሊሆን ይችላል በአጠቃላይ ሰርቪስ ጊቪንግ የሆኑ እንደዚህ የሆስፒታሊቲ ዘርፍ ላይ ያሉ ቦታዎች ንጽህናቸውን የሚጠብቁት ከጅምሩ ያ አገልግሎት ሰጪ ወይም ደግሞ ፕሮዳክት የሚሰጥም ሊሆን ይችላል የሆስፒታሊቲ ዘርፍ ላይ ያለው ያ ድርጅት ከስር መሰረቱ ሲሰራ ወይም ሲገነባ ሃይጂኑን እንዴት መጠበቅ እንችላለን፣ ሳኒቴሽን እንዴት መጠበቅ አለበት የሚለውን ነገር መታወቅ መቻል አለበት። ይህም ወለሎቹ፣ ግድግዳዎች፣ ኮርኒስ የሚባሉት ነገሮች መጀመሪያም ዝግጁ መሆን አለባቸው ማለት ነው። ለጽዳት እንዲመቹ መሆን መቻል አለባቸው። ይህም ማለት መጀመሪያው የማያንሸራትት ፈሳሽን በቀላሉ መታጠብ የሚችል ወይ ደግሞ ፈሳሾች በቀላሉ በፈሳሽ መታጠብ የሚችል መሆን አለበት። ወለሉ በቀላሉ እንዲጸዳ ወይም ደግሞ እንዲወለወል መደረግ አለበት። ከዛም ባለፈ እንግዲህ ሰዎች በሚንቀሳቀሱበት ሰዓት ላይ ሰራተኞች ለስራ ሊሆን ይችላሉ። በአጠቃላይ ደግሞ የእንግዶች ከቦታ ቦታ ሲንቀሳቀሱ የማያንሸራትት ወይም የማያዳልጥ መሆን አለበት። ከዛ ባለፈ ግድግዳዎች፣ የኩሽና ግድግዳዎች በተለይ ለኩኪንግ መሆን መቻል አለባቸው። ምክንያቱም እንግዲህ ምግብ በሚሰራበት ሰዓት እንፋሎት ይኖራል፣ የተለያዩ ጭስ ሊኖር ስለሚችል እነዚህ ጭስ እንፋሎት በግድግዳው ላይ እንግዲህ ቆሻሻ ሊፈጥሩ ይችላሉ። እነዚህ ቆሻሾች እንግዲህ በየጊዜው መጸዳት ስላለባቸው ወለሎች እንዲሁም በተጨማሪ ግድግዳው ከሴራሚክ ቢሰራ በጣም አሪፍ ይሆናል። ምክንያቱም ለማጽዳት ወይም ደግሞ ለማጠብ ቀላል ስለሚሆንልን ማለት ነው። ኮርኒስም እንዲሁ በተጨማሪ ሸረሪት፣ ድር ምናምን የሚይዝ መሆን የለበትም። ከዛም ባለፈ እንግዲህ በረሮ፣ የተለያዩ ነፍሳት የሚገቡበት የተለያየ ስንጥቅ ወይም ደግሞ ክፍተት ሊኖረው አይገባም። ክፍተቶች መደፈን መቻል አለባቸው። ምክንያቱም በዛ ክፍተት ውስጥ የተለያዩ ነፍሳት ገብተው እንግዲህ ከዛ ኮርኒስ ላይ ወደ ምግባችን ሊገቡ ስለሚችሉ ይሄ ታሳቢ መሆን አለበት ማለት ነው። ከዛ በተረፈ እንግዲህ በአጠቃላይ እንግዶች የሚቀመጡበት ስፍራ፣ ሰራተኞች የሚንቀሳቀሱበት ቦታ ኤግዞስት ፋን ሊኖር ይገባል ወይም ደግሞ ንፋስ ሊኖር ይገባል ማለት ነው። ምክንያቱም በቂ ንፋስ በዛ ቤት ውስጥ የማይኖር ከሆነ ሰዎች የመድከም ስሜት፣ የራስ ምታት፣ ለበሽታ ተጋላጭ ይሆናሉ። እንዲሁም ደግሞ ኮምፈርተብል አይሆኑም ማለት ነው፣ ሰራተኞችም ገስቶችም ማለት። ስለዚህ ጥሩ የሆነ የቬንቲሌሽን
እንትን ሊኖረው ይገባል፣ ቬንቲሌሽን ሊኖረው ይገባል ማለት ነው። ስለዚህ እንግዲህ ይሄ መታሰብ አለበት። የተፈጥሮ ብርሃን ቢኖር እጅግ በጣም አስፈላጊ ነው ወይም ደግሞ ወሳኝ ነው። ከአርቲፊሻል ብርሃን ይልቅ እንግዲህ የተፈጥሮ ብርሃን አንደኛ ራሱን የቻለ ጀርሞችን የመግደል አቅም አለው። ከዛም በዘለለ እንግዲህ በተፈጥሮ ብርሃን በጣም ጥሩ የሆነ ለክፍላችንም ላይት ይሰጠናል፣ ጥሩ የሆነ ቫይብ እንዲኖረው ያደርጋል ማለት ነው። ከዛ ባለፈ እንግዲህ ለኩሽና የተለያዩ ሩሞች የምንጠቀማቸው ማብራቶች እንግዲህ ከክፍሉ ጋር የሚሄዱ ለሰዎች የማይበክሉ ወይ ደግሞ የማያስቸግሩ ለሰው ጤና ጠንቅ የማይፈጥሩ መሆን አለባቸው ማለት ነው። እንግዲህ ከዚህ በተጨማሪ የውሃ አቅርቦትና የግል ንጽህና ምን መምሰል አለበት የሚለውን ስንመለከት በአጠቃላይ እንግዲህ ውሃ የምንለው የአብዛኛው በሆቴልና በሆስፒታሊቲ ዘርፍ ላይ ያላችሁ ሰዎች ታውቃላችሁ። ውሃ ማለት የጀርባ አጥንት ነው ወይም ደግሞ እንደ የሆስፒታሊቲ ነፍስ ነው ወይም ደግሞ ልብ ነው ማለት ነው። ከዚህ አንጻር ውሃ ለመጠጥ የሚሆን ፖቴብል የሆነ ውሃ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ በኪችን ውስጥ እንዲሁም በተለያዩ ሃውስኪፒንግ ቦታዎች ላይ ጽዳት በሚጠበቅበት ቦታ ላይ ለጽዳት የሚሆኑ በቂ የሆነ ውሃ ያስፈልጋል ማለት ነው። በተለይ በኪችን ውስጥ ደግሞ እስከ 77 ዲግሪ ሴልሺየስ ከዛም በላይ የሆነ የሞቀ ውሃ ያስፈልጋል ለጽዳት የሚሆን ማለት ነው። እንዲሁም ሰራተኞችና ከስተመሮች ወይም ገስቶች የሚታጠቡበት ንጽህናቸው መጠበቅ የሚችሉበት ቦታ ሊኖር ይገባል። ንጽህናቸውን ሲጠብቁም ደግሞ ከስተመሮች የሚሆኑ ሰራተኞች እንግዲህ መታጠቢያ ስፍራው ከመጸዳጃው ቦታው በትንሹ በ3 ሜትር ርቀት ላይ ቢሆን የተሻለ ነው ወይም ደግሞ መሆንም አለበት። ምክንያቱም ኮንታሚኔሽን እንዳይኖር ወይም ደግሞ ንክኪ እንዳይኖር በሽታ አምጪ ተዋሲያን እንዳይኖሩ ያደርጋል ማለት ነው። እንግዲህ የእቃዎች አጠባበቅ ስንመለከት እንግዲህ በኪችን ውስጥ በተለይ 3 ሲንክ ሜተድ የምንላቸው ነገሮች አሉ። ይህም ደግሞ ሲንክ የምንለው በአጠቃላይ ገንዳ ነው፣ ማጠቢያ ገንዳ እና 3 ስቴፖች ሊኖሩ ይገባል እቃ ሲታጠብ። የመጀመሪያው በሙቅ ውሃ በፈላ ውሃ እንግዲህ በሳሙና በኬሚካል ተደርጎ እቃው ይጸዳል። በሁለተኛው ገንዳ ውስጥ ይለቀለቃል። በሶስተኛው ውስጥ ደግሞ በደንብ ተጣርቶ ይወጣና እቃው ለጥቅም ወይ ደግሞ አገልግሎት ለመስጠት ዝግጁ ይሆናል ማለት ነው። በዚህም ሰዓት እንግዲህ ብዙ ጊዜ ሰዎች ከገንዳው ካወጡት በኋላ በጨርቅ ወይም ደግሞ በተለያዩ ማቴሪያሎች አድርቀውት ሲያስቀምጡት እንመለከታለን። ከዛ ግን በተሻለ መልኩ ወንፊቶችን እቃ ማስቀመጫዎችን በመጠቀም ውሃን የማይቋጥሩ የማይዙ እቃዎች ላይ በማስቀመጥ ያ እቃ ከታጠበ በኋላ ራሱ በራሱ በአየር እንዲደርቅ ማድረግ የተሻለ ለጀርም ወይ ደግሞ ለብክለት እንዳይዳረግ ያደርጋል ማለት ነው። እንግዲህ ቆሻሻ አወጋገድ ምን ይመስላል ወይም ደግሞ ተባዮች ደግሞ ተጨማሪ እንዴት መወገድ አለባቸው የሚል ሀሳብ ላይ እንግዲህ ቆሻሻ በአጠቃላይ በአግባቡ ካልተወገደ ወይም ቆሻሻ በሚኖርበት ስፍራ አይጦችና በረሮ የተለያዩ ነፍሳት ይኖራሉ፣ ዝንቦች ይኖራሉ። ስለዚህ የቆሻሻ ባልዲዎች ሁልጊዜ መከደን መቻል አለባቸው። በተቻለ መጠን ደግሞ እነዛ ቆሻሻ ማስቀመጫ እቃዎች መወገድ ወይ ደግሞ ቆሻሻውን ቶሎ ማስወገድ ማጽዳት አስፈላጊ እና በጣም መሰረታዊ ነገር ነው እና ዝንቦች በሽታ አምጪ ተዋሲያን እንዲመጡ ስለሚያደርጉ መስኮቶች እንግዲህ ዝንቦችን ውስጥ እንዳይቀሩ ክፍት መሆን መቻል አለበት ማለት ነው። ንጽህናውን የጠበቀ መሆን አለበት። የተለያዩ ነፍሳት ተዋሲያን ጀርሞችን ይዘው እንዳይመጡ በተቻለ አቅም ማጽዳት፣ ማጠብ፣ የቆሻሻ ደግሞ እቃዎችን ማስወገድ በቶሎ አስፈላጊ ነው ንጽህናን ከመጠበቅ አንጻር። በረሮች እንዲሁም የተለያዩ ነፍሳት አሁንም ደግሞ እንዳይራቡ ለሙቀት መፍጠር ምክንያት እንዳይሆን እንግዲህ በግድግዳ ውስጥ ወይ ደግሞ በጣራው ላይ በኮርኒሱ ላይ ክፍተቶች እንዳይኖሩ እነዛን ክፍተቶች መድፈን ያስፈልጋል። ምክንያቱም በረሮች እንደሚታወቀው እንደዚህ አይነት ቦታዎችን ነው የሚፈልጉት። የሙቀት ቦታ ራሳቸውን የሚራቡበት ስንጥቅ ወይ ደግሞ ክፍተት ቦታ ስለሚፈልጉ
እነዚህን ቦታዎች ማጽዳት ወይ ክፍተቱን ማስወገድ አስፈላጊ ነው ማለት ነው። እንግዲህ በመጨረሻ እንደ ሃካፕ ያሉ ወይ ደግሞ HACCP የምንላቸው አብዛኛዎቹ የምታውቁት ዘመናዊ የአሰራር ዘዴዎችን በመከተል አደጋዎችን አስቀድሞ መከላከል ይቻላል ማለት ነው። ወይ ደግሞ የሚከሰትን በከስተመር ላይ ወይ ደግሞ በደንበኞቻችን ላይ የሚመጣ ቅሬታን ወይ ደግሞ ኮምፕሌን ማስወገድ ይቻላል ማለት ነው። የሆቴል ንጽህና እንግዲህ ሁላችንም ኃላፊነት ነው። በአጠቃላይ ሆስፒታሊቲ ዘርፍ ላይ ያላችሁ ሰዎች ከዚህ ቪዲዮ እጅግ በጣም ተጠቃሚ ትሆናላችሁ ብዬ አስባለሁ። ከዛም በዘለለ እንግዲህ በአጠቃላይ ይህን ቪዲዮ የምትመለከቱ ሰዎች እጅግ ጠቃሚ የሆኑ በሆቴልና ሆስፒታሊቲ ዘርፍ ላይ አዳዲስ መረጃዎችን የሆቴል ሪቪዎችን ይዤ ስለምመጣ እንግዲህ እንደ አዲስ እንግዲህ የዩቲዩብ እንግዲህ ጀማሪ ማስተካከለው ነገር ካለ ይሄን የምትሉት ሀሳብ ካለ ማበረታታቻ ካለ በኮሜንት እንድታሳውቁኝ ጋብዛችኋለሁ። እጅግ በጣም አመሰግናለሁ አብራችሁ ስለነበራችሁ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። አመሰግናለሁ።